ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለሁኝ ፈጣሪ ይመስገን። በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ በዚህ ዩቲዩብ ቻናል የተለያዩ መጽሐፎችን እናነባለን። የተለያዩ ትምህርቶችን እና አዝናኝ ቆይታዎችን ከኔ ጋር አብራችሁ ታሳልፋላችሁ ማለት ነው። የዛሬው መጽሐፋችን የሚሆነው እንግዲህ እመጓ መጽሐፍ ነው። ዛሬ እንግዲህ ክፍል 2ን እንቀጥላለን ማለት ነው። አብራችሁን ቆዩ። ወደ ተለያዩ ሀገሮች በብዙ አየር መንገዶች ተጉዣለሁ። በኢትዮጵያ አየር መንገድ ስጓዝ ግን የሆነ ደስታና ክብር ይሰማኛል። በተለይም የአብራሪዎቹ ብቃት፣ ምንም እንኳን እንደኔ ያለ አውሮፕላን በረራ ግምገማ መሀይም የሆነ ሰው አስተያየት ሊሰጥ የሚችለው ሲያርፍና ሲነሳ ለተሳፋሪዎች ከሚሰጠው ምቾትና ድምጽ ያላለፈ ቢሆንም እርሱ ራሱ በአብራሪዎቹ ብቃት ላይ ከፍተኛ መተማመን ስለሚፈጥርብኝ ሁልጊዜም ደስታና ክብር ይሰማኛል። አንዳንዱ እኮ ሲያስነሳው መንጭቆና አፍገምግሞ ስለሆነ ከተነሳም በኋላ ተጋጅቶና ነጥሮ እንደሚመለስ ኳስ ከፍ ዝቅ ሲያደርገው በአየር ላይ ሳይሆን በኮረኮንች መንገድ ላይ የሚነዳ አሮጌ መኪና ያስመስለዋል። ሲያሳርፈው ደግሞ የጣለው ሁሉ ይመስለኛል። በኢትዮጵያ አየር መንገድ አብራሪዎች ግን እንዲህ ያለ ነገር አጋጥሞኝ ስለማያውቅ ሁሌም ደስታ ይሰማኛል። አንዳንድ ጊዜማ በሌላው ሙያና ስራ ያጣነውን ሙያን በብቃት መፈጸም እነሱ ያካካሱልኝ ሁሉ ይመስለኛል። በተለይ ከሰለጠነው ዓለም ጋር ተናበውና በዚያው መጠን የሚያስቡና የሚሰሩ የተለያዩ ባለሙያዎች በግለሰብ ደረጃ ቢኖሩም በተቋም ደረጃ ሰራተኛቸውን ሁሉ በዚህ አግባብ የሚቀርጽና ሀገራዊ መልክ ያለው ሊታይና አርአያ ሊሆን የሚችል ተቋም የሌለንና የኛ ሀገር አሰራር ሊሻሻል እንደማይችል ለሚከራከሩኝ አንዳንድ ምዕራባውያን ጓደኞቼ ሁልጊዜም ማሳዬ ይኸው አንድ ለእናቱ የኢትዮጵያ አየር መንገድ ነው። ውስጣዊ አሰራሩን ቀርበን ለማየት እድል ባይኖረንም አየር መንገዳችን እንደ ምሳሌ ሲነሳ ግን ብዙዎቹ ከክርክራቸው ጋብ ስለሚሉ ያስደስተኛል። ረጅም የአውሮፕላን ጉዞ ሳደርግ በተቻለኝ መጠን ዘና ለማለት እሞክራለሁ። እንደ እውነቱ ከሆነ በጣም ዘና የምልበት አጋጣሚ ቢኖር የአውሮፕላን ጉዞ ላይ ነው። ልማ ያለው መጠጥ እጠጣለሁ። ምናልባትም ዘና ብዬ ሰው በተሰበሰበበት ቦታ አልኮል መጠጥ የምጠጣበት ቦታ ቢኖር በአውሮፕላን ጉዞ ላይ ነው። የአሁኑ ጉዞ ግን ሀሳብ በማውጣትና በማውረድ እንቆቅልሽ ለመፍታት በመታገል የተሞላ ስለሆነ ጉዞዬ እንደ ሁልጊዜው አስደሳች አልሆነልኝም። የምግብና የመጠጥ ፍላጎቴም ጭምር የተዘጋ ነበር። ፊልም ለማየት መጽሐፍ ለማንበብ ብሞክርም አሰልቺ ሆነብኝ። ከግራ ጎኔ በኩል የተቀመጠች ኢትዮጵያዊት ወጣት ዲቪ ደርሷት ለኑሮ ወደ አሜሪካ የምትጓዝ ስለነበረች ከእርሷ ጋር ለማውራት ሞከርኩ። የእሷን የደስታ ስሜት፣ የህልም እንጀራና ተስፋ ሳዳምጥ ደግሞ አቤት ሰው መሆን ያለው ፈተና አልኩኝ። ሰው እንጀራ፣ ፍትህ ወይም ሰላም ፍለጋ ሀገሩን ጥሎ ቢሰደድ አያስገርምም። ነገር ግን ሰው እንዴት የትውልድ ሀገሩን ጥሎ ሲሰደድ ያን ያህል ይፈነድቃል? ብቻ እድለኛ መሆኗን እየሰበከችልኝ በደስታ ስትቃዥ ከእሷም ጋር ለመነጋገር ያደረግኩት ሙከራ ጭራሽ ያቅለሸልሸኝ ጀመር። በሀሳብ እየነጎድኩ ከምናብ ዓለም ውስጥ ከገባሁበት ክርክርና ውይይት ወጥቼ ከመጽሐፍ ንባብና ከፊልም ተለይቼ ምናልባት የተሻለ ይሆናል ብዬ ከጎኔ ከተቀመጠችው እህቴ ጋር የጀመርኩት ውይይት እንዲህ ሲያስጠላኝ መንገዴን የበለጠ ያስልቻ ያደረገው። ልረሳው የምፈልገው በውስጤ ያዘልኩትና ገና ኤርፖርት ስደርስ ጀምሮ በሀሳብ ባህር ያሰመጠኝ ሀሳብም እንደናፈቁኝ ወዳጅ ፊቴ እየመጣ ድቅን ይል ጀመር። እንዲሁ ከራሴ ጋር ስታገል ከአዲስ አበባ ከተነሳን የ5 ሰዓታት ጉዞ በኋላ አውሮፕላኑ ሮም ሊዮናርዶ ዳቪንቺ አውሮፕላን ጣቢያ አረፈና ትንሽ መለስ አደረገኝ። ከ45 ደቂቃ ቆይታ በኋላም ጉዟችንን ወደ ዋሽንግተን ዲሲ ያደረግን። ከተነሳን ከ8 ሰዓታት በረራ በኋላ አትላንቲክን አቋርጠን ዋሽንግተን ዲሲ ዳላስ ኢንተርናሽናል ኤርፖርት ደረስን። በሀገሩ ሰዓት አቆጣጠር ከጠዋቱ 8 ሰዓት ተኩል ነበር። ግዙፉ አውሮፕላን መሬት ላይ ሳይሆን ውሃ ላይ እንዳረፈ ሁሉ ሳይንገጫገጭ አስፓልቱ ላይ ተንደርድሮ ቆመ። ተሳፋሪው እንደተማረከው ሁሉ አንድ ላይ አጨበጨበ። ከአውሮፕላኑ ስወርድ በሀሳብ ሲወጣ ሲወርድ የደከመ ሰውነቴን ከውስጤ በተደበቀው ጉጉት አጠንክሬ ብወጣም ፓስፖርትና ቪዛ ለማሳየት ረጅም ሰልፍ ጠበቀን። ወረፋዬ ደርሶ ወደ ካውንተሩ ጠጋ ብዬ ፓስፖርቴን ሰጠው። ነጭ ወጣት ነው። ለምን ጉዳይ ነው የመጣህ አለኝ።
ራሱን እንደ ገነት በር ጠባቂ የቆጠረ መሰለኝ። ለንግድ ስራ ነው አልኩት። ምን አይነት ንግድ አለኝ። የአበባ ንግድ አልኩት። ኦ ወደ ኒው ኦሊያንስ ነዋ የምትሄድ አለኝ። አዎን አልኩና ገርሞኝ እንዴት አወክ አልኩት። ፈገግ ብሎ መረጃው አለኝ፣ ለምን እንደመጣህም አውቅ ነበር አለ። የዓለምን መረጃ ከትንሽ እስከ ትልቁ እየቃረማችሁ መቼም መከራ ሳይመጣባችሁ አይቀርም አልኩ በልቤ። አሻራዬን ከወሰደና ፎቶግራፍ ካነሳኝ በኋላ መልካም ቀን ይሁንልህ ብሎ ፓስፖርቴን መለሰልኝ። የጉዞ መዳረሻዬ ግን ገና ነው። በዋሽንግተን አድርጎ ወደ ሉዚያና ግዛት መሻገር ነውና አሜሪካዊ የደህንነት ባለሙያ እንዳለው ጉዞዬ ከጓደኞቼ ጋር የኢትዮጵያን የአበባ አትክልትና ፍራፍሬ ምርት በኒው ኦሊያንስ ወይም ሉዚያና ላይ በሚካሄደው ዓለም አቀፍ ኤግዚቢሽን በማቅረብ ለዓለም ማስተዋወቅና ገበያ ማፈላለግ ነበር። እኔ ግን ተጨማሪ ትልቅ የጉዞ አጀንዳ አላማም ነበረ። ተራምጄ ሻንጣዬን ከመረከቢያው ላይ ያነሳውና ወደ መንገደኞች መረጃ መቀበያ ዴስክ አመራው። ሆቴል መያዝ፣ ከዚያም በፍጥነት ስልክ መደወል አለብኝ አልኩ ለራሴ። ከብዙ መረጃ ዴስኮች ወደ አንዱ ጠጋ አልኩ። በግምት ወደ 70 ዓመት የሚሆናቸው ወንድና ሴት አዛውንት አገኘው። ምን ልርዶት ጌቴ አሉኝ ሴቷ አዛውንት በሰለጠነ መስተንግዶ ትህትና። ለአንድ ቀን ማረፊያ ሆቴል ነበር የምፈልገው አልኩ በስነ ስርዓታቸው ውስጥ እየተገረመ። ከዚህ ኤርፖርት አካባቢ ነው ወይስ ዋሽንግተን ዲሲ መሀል ከተማ ነው አሉኝ። ነገ ተጓዥ ስለሆንኩ እዚሁ አካባቢ ቢሆን ደስ ይለኛል አልኩ። አሁን በእርግጥ አሁን የሚያስፈልግ እንቅልፍና እረፍት ነው አሉኝ። ከዚያም ሆቴሎችን ከኮምፒውተራቸው ላይ አዩና አንድ ሆቴል አለ፣ ዋጋው $100 ሲሆን እዚሁ መጥተው ሊወስዱ ይችላሉ። ዋጋው ይስማማ ይሆን አሉኝ አልኩኝ መስማማቴን ለመግለጽ። አሮጊቷ ሴት ሙሉ ፈገግታ አሳይተውኝ ሲያበቁ በ6ኛው በር ትወጣና ሁለተኛው መንገድ ላይ 24 ከሚለው ፌርማታ ላይ ሂድና ቁም፣ በ10 ደቂቃ ውስጥ መኪና ይልካሉ፣ መኪናው ይህ ነው አሉና የሆቴሉን አድራሻና የመኪናውን ፎቶግራፍ የያዘ ወረቀት ሰጡኝ። አመስግኜ በፍጥነት ወደ ተባለው ቦታ አመራው። ልክ በቆምኩ በ12 ደቂቃ መኪናው ከተፍ አለ። አይ አሜሪካ፣ አይ ስራ ማክበር አልኩኝ በልቤ። ሆቴሉ ደርሼ የመግቢያ ፎርማሊቲ ከሞላው በኋላ ወደ ክፍሌ ከሩጫ ባላነሰ እርምጃ ተጓዝኩ። በቃ የምጣደፍበት ነገር ቢኖር በፍጥነት ለአንድ ሰው ስልክ መደወል ነበር። አይኖሩ ይሆን ለመገናኘት አይፈቅዱ ይሆን እላለሁ። ሻንጣዬን ወርውሬ ስልኩን አነሳው። ሃሎ የሚል የአሜሪካዊ ወንድ ድምጽ ሰማው። እንደምን አደራችሁ፣ ፕሮፌሰር ዴቪድን ማናገር እችል ይሆን አልኩኝ። ዴቪድ ነኝ አሉኝ። ጤና ይስጥልኝ ፕሮፌሰር አልኩና ስሜንና ከኢትዮጵያ መምጣቴን ተናገርኩ። ኦ እንኳን ደህና መጣ፣ ስልክን እየተጠባበቅኩ ነበር አሉና እንደምትመጣና እኔን ማግኘት እንደምትፈልግ ዶክተር ሻሮን ነግራኝ ነበር አሉኝ። ዶክተር ሻሮንን ስም ስሰማ ደስታና በራስ መተማመን አደረብኝ። ዶክተር ሻሮን የ58 ዓመት አሜሪካዊ ሳይንቲስት ስትሆን እጅግ ብዙ የምርመራ ስራ የሰራች ታዋቂ የብዙሃ ህይወት ባለሙያ ናት። በወቅቱ የካሊፎርኒያ የሳይንስ አካዳሚ ዋና ዳይሬክተር ሆና ትሰራ ነበር። እኔ ጋር ከተዋወቅን ከ7 ዓመት በላይ ሲሆነን ሰፊ የምርምር ስራዎችን በጋራ እንሰራለን። በምዕራቡ ዓለም የምፈልገው ጉዳይ ካለኝ ዶክተር ሻሮን ለኔ የበሩ መክፈቻ ቁልፍ ናት። ቀደም ብዬ ማወቅ የምፈልገው ጥብቅ ጉዳይ እንዳለኝና አሜሪካ ውስጥ ሊረዳኝ የሚችል ሰው እንዳለ ሳማከራት በተለመደው አነጋገሯ ማግኘት የምችል ከሆነ እስኪ ልሞክርልህ ብላኝ ነበር። ተረት ነው የፕሮፌሰር ዴቪድን የስልክ አድራሻ ያገኘሁት። ፕሮፌሰሩ ስለ ጉዞዬ ከጠየቁኝ በኋላ ታዲያ ምን ልርዳ አሉኝ። በደፈናው አንድ የምርምር ስራ እየሰራው እንደሆነና የእርሳቸውን ድጋፍ የሚጠይቅ ጉዳይ ስላጋጠመኝ በአካል ላገኛቸውና ላወያያቸው እንደምፈልግ ነገርኳቸው። ትችላለህ አሉኝና የት ነው ያረፍከው? ምን ያህል ቀንስ ትቆያለህ አሉኝ። ተረት ነው የፕሮፌሰር ዴቪድን የስልክ አድራሻ ያገኘሁት። ፕሮፌሰሩ ስለ ጉዞዬ ከጠየቁኝ በኋላ ታዲያ ምን ልርዳ አሉኝ። በደፈናው አንድ የምርምር ስራ እየሰራው እንደሆነና የእርሳቸውን ድጋፍ የሚጠይቅ ጉዳይ ስላጋጠመኝ በአካል ላገኛቸውና ላወያያቸው እንደምፈልግ ነገርኳቸው። ትችላለህ አሉኝና የት ነው ያረፍከው? ምን ያህል ቀንስ ትቆያለህ አሉኝ።